እንዲህ ሳቅ ስል አንዳንዴ ጥርሴ ወልገድገድ ብላ አያታለሁ። ይጠይቃል ለካ ጎረቤቱ ከጎረቤቱ አንዷ የኛ ጥር ይሄን ይመስላል ብላ ምልክት ለካ እየሰጠች ነው። ታዲያስና እንዴ እናንተ የእናንተ ጥር የኛ ጥርስ ይመስላል እንዴ? እንዲህ ነችና ማንን ነው ደስ ብለኝ ደግሞ የምታደርጉት? እኔ ምስክሬን አድርጋችሁ ነው እንዴ? ይኸውላችሁ በዚህ አጋጣሚ አንድ ነገር ልንገራችሁ። ሰዎች አሉ የማይፈሩትን ወንዴርና ስኬት ሁልጊዜ ቴስት የሚሆኑት የማያከብሩትን ሰው የማይወዱትን ሰው የሚጠሉትን ሄት ያደረጉትን ሰው ሪጀክት ያደረጉትን ሰው የማይፈልጉትን ሪጀክት ያደረጉትን ስለማይፈልጉት ሪጀክት ያደረጉት የማያከብሩትን ሰው ምናምን ነገር ወይም ዊክ ነው ማለት ብለው የማይፈሩትን ሰው አየሽ ይሄ ሮንግነታቸው ምን አለ መሰለህ ገና ከመጀመሪያው ወሬ እንኳን ሲያወሩ እንደው የራሱ እኮ ነው የታሪኩ ባለቤት እኮ ነው። ግን ስላላከበሩት ብቻ በቃ ስለማይፈሩት ነው መጀመሪያ። ከዛ አለማክበር ይመጣል። ቴንኪው ከዛ እያለ ዲስላይክ ይመጣል። ደግሞ እንደገና ባወሩት ወሬ ይጠሉትና ከዛ በኋላ ደግሞ ሪጀክት ያደርጋሉ። ከዛ አክሴፕት እንኳን ቢባል ወይም ዴር ትጌዘር እንኳን ቢባል ያንን ሰው በሆነ ባልሆነው ጩሎ ላይ ያደረጉት በለው መላላክ ላይ አክብሮት ሄደ ያንን አምጣልኝ የዛ አስቀምጣ ማለት ይመጣል። እንደዛ እንዳትሆኑ ሰዎችን ባትወዷቸው፣ ባታከብሯቸው፣ ባትፈልጓቸው በቃ እንደውም እንደዛ አይነት ሰዎችን ካውንት ራሱ አለማድረግ በቃ ስታርጋችሁ መኖር ነው። ለምን ቤት ውስጥ ራሱ ቫይለንስ የሚመጣው እንደዛ ነው። እነዛን ስፔሲፊክ ሰዎች መጀመሪያ በጣም የሚወዷቸው ናቸው። ከዛ በኋላ ግን የማይፈሯቸው ስለሆነ እንትን ይመጣል። የተወጣሽ የተገባሽ ሁሉ ይመጣል። ወሬ ሲያወሩ ስለነሱ ነው። ከጠዋት እስከ ማታ ስለሚወዷቸው ነው እንግዲህ አስቡ። ከጠዋት እስከ ማታ ሲያወሩ ከዛ ያወሬ ተሽከርክሮ ሲመጣ የተባሽ ነበር ወይም የታባቅ ነበር እናንተ ያላችሁት እኮ ዞሮ ሲመጣ ነው በየቤቱ የየቤቱና ሁሉም የየራሳቸውን የየቤታቸውን አድርገው ማለት ነው። መጨረሻ ላይ እንዳልበላህ፣ እንዳልገልህ፣ እንዳላሳጣህ፣ እንዳላቃጥልህ፣ እንዳላቦንህ ማለት ይመጣል እና ቫይለንስ ሀብተን ያደርጋል። አቢዩዝ ሀብተን ያደርጋል። እነዛ ሰዎች ምንም ስለማይሏቸው ምንም አያመጡ እያሉ ማለት ነው። አንዳንዴ ከሶሳይቲው ጋር ደግሞ ሪሌሽንሽፕ ያላቸው እነሱ ሊሆኑ ይችላሉ። እነዚህ ዊክ ይሆናሉ። አልፎ ተርፎም ዳይን ውስጥ ሊገቡ ይችላሉ። አሁን ዳሜንሻ አለባቸው ከተባለ እነዛ በጣም የሚወዷቸው ሰዎች ሮንጎኑ ስለሆኑባቸው ማለት ነው። ዳሜንሻ ውስጥ ገብቷል ማለት ነው። ምናምን ሲባል አንዳንዱ ወደናቸው ምናምን ሲሉ ተሰማላቸው እንጂ ብቻቸውን ሲያወሩ ብቻቸውን አይደለም የሚያወሩት። እንዲሁ የቤታቸው የጎረቤታቸው በቃ ሁሉም የየቤቱ የየራሳቸውን ዊክ ነው የሚሉት።
ዊክ ይሏቸዋል እንጂ እነዚህም እንደሚወዷቸው ያውቁ ስለነበር አሁን ግን ጠልተዋቸው እንደነበር ሁልጊዜ እንደነገርናችሁ ላው ሄት ይሆናል። እንትን ደግሞ ፍሬንድ ደግሞ ጀለስ ይሆናል። አሁን ይሄ ላው ራሱ ቢካም ወይም ይሄ ሄት when he become የአውትሳይድ አሁን እንደገና ሜሪድ ሰምባዲ ራይት የአውትሳይድ ሲሆን እንትን ነው ጀለስ ነው። አሁን እዛ ላይ ነው ኪለርነታቸው አለ አይደል? አሁን ኪለርነታቸውን አሁን ለምሳሌ ዲዝነታቸውን ዲክሌር አድርገው ካለ እና ያንን ትዱ ሲሆኑ ኪለር ነው የሚሆኑት አይደል? አሁን ኢንቬ የሚል ሌበል ይኖራቸዋል ማለት ነው። የቤቱ ሄተር ወይም ቫይለንስ ሃርም ከሆነ ቫይለንስ ትክል ሲሆን ሄተር ነው የሚባለው። የውጩ ምን ይሆናል መሰላችሁ? ኢንቬ ኢቭል ሲባል ትሰማላችሁ። ያው የቤቱ ኢቭል ነው፣ የውጩ ኢቭል ነው። የውጭው ኢንቬ ነው፣ የቤቱ ኢቭል ነው የሚሆነው። ምክንያቱም የቤታቸውና የሄዱ ነገሮቻቸው ብቻ እንደዛ አይነት አጋጣሚ ሁለቱም ኢቭል የሚሆኑበት ጊዜ አለ። ኢቭል እና ኢንቬ የሚሆኑበት ጊዜ አለ። የውጭው ወይ ኢቭል ወይ ኢንቬ ይሆናል። የቤቱ ወይ ቫይለንስ ወይ ኪለር ወይ ኮምባይን ወይ ኢቭል ከውጭ ሰው ጋር ሲሆን ኢቭል ነው። ከኢንቬዎቹ ጋር ሲሆን እነዚህ ባህሪን ትክክል ሰዎች ማለት ነው። ስለዚህ ኮር ፖይንቱ እናንተ ሰዎችን አልፈለኳቸውም ነው በቃ አሰት ወደ ኑሯቸው መሄድ እንጂ ኪለራቸው ኢተራቸው አሁን ይሄ አኒማል ኢቲንግ ይሄ ማንስተሪዝም ምናምን ከዛ ይመጣ ይመስለኛል። ምክንያቱም ሰዎች ናቸው ዳይኒንግ ውስጥ ሲገቡ አኒማል የሚሆኑት አሉ። ስነ ፍጥረትን መማር ቸርች ሄዶ ደግሞ ቸርች ሄዳችሁ ስነ ፍጥረትን ስትማሩ ያው ራሱ ሰው መሆኑን ዳይኒንግ ውስጥ ገብቶ ዳይኒንግ ውስጥ የሚገባ ምን ሲሆን አልዛይመር ኦር ዳይሜንሺያ ነው አይደል? አልዛይመሩ ኪለሩ ነው። ዳይሜንሺያው ደግሞ አልዛይመሩ ሲያይል if it is not arrest or if there is the same house, it is not only the same house. Spiritualistic chase የሚያደርገው ከሆነ ዳይሜንሽን ውስጥ ሊከተው ይችላል። ይሄ ዳይሜንሽን ውስጥ ላለመግባት አሬስት የሚለው የራሱን ነገር ሳይሆን የዛ የአልዛይመር የሆነውን ፕሮፐርቲም ከሆነ አይተም ከሆነ ለጎ አድርጎ መውጣት አለበት። አልዛይመሩም የዚህን ዳይሜንሽን ውስጥ ሊገባ የሚችለውን ሰው ለቆ መውጣት ለቀጠቃ የሚለውን ጋር ለዚህ ሰው ኪለር እና ዴዝ እና ሃርም ነው እና ትሜክ ሉዘር እና አሽ ነው በቃ። ስለዚህ በቃ አንድ ሰው እናት ሊሆን ይችላል፣ አባት ሊሆን ይችላል፣ እህት ልትሆን ትችላለች፣ ወንድምህ ልትሆን ትችላለች። ኤኒ ሎንገር ለዛ ሰው ዩና ኬር ባውት ኬር ማረኩ ብትል ኬር ማደል አላደረኩ ዴስ ከሆንክ ኪለርም ከሆንክ ቱሃርም ከሆንክ ፎርቢድ ፎርቢድ ካርማ ይላሉ። ፎርቢድ ካርማም ራሱ ክራይ ነው። መጀመሪያ እነዚህ ኢንቬ ኢቭል የሆኑ ሰዎች ዋት አሁን ለምሳሌ እንዳይደፋ የነበረው ኦብጀክት እኔ ምን ቸገረኝ ይድፋ ነው
እነሱ ያንን ኦብጀክት ራሱ ፊክስ ከሆነ በኋላ ሆልድ ሲያደርጉት ፎርቢድ ካርማ ነው። ከዛ ታዲያ ሌላ ምን አለ መሰላችሁ? ሞመንቱ አፍተር ዘ ፊክስ ስቲል ሆልድ አድርገውት ካለ ካርማ ነው። ለምሳሌ ነገርም ሊሆን ይችላል። ከእናንተ ጋር ያላቸው የሆነ ኮንፍሊክት ሊሆን ይችላል። ሁልጊዜ ያችን ኮንፍሊክት ሆልድ አድርገው ስቲል ቆይ እንደዚህ ምን እያለው እንትን የሚሉ ከሆነ ወይም ይቀጠቀጠ የሚሉ ከሆነ ወይም በቀልሃለሁ እያሉ ሁሌ የሚይዝቱ ከሆነ ካርማ ናቸው። አስቡት፣ ይቀጣ ፎርቢድ ነው። ሁሌ ይቀጣ። ለምሳሌ ፊሊንጉ እያለ አንዴ ይቀጣ ብሏላል። ግን ፊሊንጉ ከዛ ፊሊንጉ ደግሞ ጎዌ ከሆነ በኋላ የሚያደርገው ደግሞ ካርማ ይባላል። ፊሊንጉ እያለ ፎርቢድ ነው። ፊሊንጉ ካለቀ በኋላ ያለው ደግሞ ካርማ ማለት ነው። ትቢኪንግ አንዴ ብቻ ይቀጣ ይቀጣ እንጂ እሱ ፊሊንጉ አለውና ሁሌ ሲቀጣ ሊኖር ነው። ላየር ሲባል እንግሊዝኛ ብለን አስቡ። መስጠት ዳይብሎስ ነው ማስበው። ይሞቱ እንዲሞቱ ብሎ ካለ እንዲሞቱ ብሎ ካለ የሚባለው ዲያብሎስ ያ የሚባለው ኢቭል እንዴ ማለት ነው እኮ ያ አይደለም። ነገራችሁ ባለፈው ቪዲዮ ጀለስነት፣ ላቭ፣ ሄት፣ ላይክ፣ ዲስላይክ ፊሊንጎች ናቸው። ግን አሁን ለምሳሌ ዩ ላቭ ሚ በት ዩርንቱ ትኪል ሚ ከሆነ ሮንግ ነው የሚል ይመጣል። አያ ዩ ሄት ሚ ኢንስቴድ ኦፍ ስቴይ ዌይ ኢፍ ዩርንቱ ትኪል ሚ ከሆንክ ኦር ኢፍ ዩ ዲክሌር አይ ቢ ዴድ ኢንቬይ የሚል ይመጣል። ወይም ኢቭል የሚል ይመጣል። የሄቱ ጊዜ ኢቭል ነው። የእንትኑ ጊዜ ደግሞ ጀለሱ ደግሞ አስበው፣ ጀለስ እና ሄት ከሆነ ኢቭል ነው። ላይ ከሆነ ጀለሱና ዲያብሎስ እንትን ደግሞ ጀስት ላቭ እና ጀለሲ እንትን እንበይ ይመጣል። ላቭ እና ሄት እንበይ ነው የሚመጣው። ጀለሲ እና ሄት እንበይ አስጥና አይስፋርሰል ብቻ ያው ነው። ኢቭል እና ኢንቬይ አሁን ከዛ እነዚህ ኢቭል እና ኢንቬዮቹ ላይድ ሲያደርጉ ማለት ነው። አሁን ለምሳሌ ዶንት ላይክ ሄር ዶንት ላይክ ሄር እያሉ እያለ ኢቭልን አስቡ። ግን አሁን ዶንት ላይክ ሰምባዲ አይ ላይክ ሄር በት እና ይሄ እኔ በፊት ዲያብሎስ ኢቭል ግን ሲባል ሌላ ይመስለኝ ነበር። ላይክ ያው ስፒሪቹዋል ስቴጅ ያሉ ናቸው ለነገሩ። ዳስዋት ሚሆን እነዚሁ ምቀኛና ምቀኛ ሆኑ እና ምቀኛ አጨብጫቢዎች እንደዛ እነሱ ለዛውም ዳይንግ ውስጥ ገብተው በለው ስፒሪቹዋል ስቴጅ በለው ዳይንግ ውስጥ ገብተውም እንኳን ስቲል
ትኪል ትባዘር ትስላሉ እንዴ ትኪል ያላችሁ እንደዚህ ስቶፕ ሳረቅ ያንን ኪሊንግ ደግሞ አሁን ለምሳሌ ከሞቱ በኋላ እኮ ነው ያንን ኪሊንጋቸውን በማን ሊያራምዱ እንደሆነ አታውቁም እንዴ እናንተ ነው ጋሰብ በጋሰብ አድርገው ዩዝ ያደርጓችሁና ታስት ከዛ እናንተ እንደገና ሄሩ አንተ እንዲህ ያልክ እንደገና ሚስታት ያደርጓችሁ እና የሪስትሪክሽን ማት ይፈጥሩና በቃ ሊያገዳድሉ የሚባለው ዳስ ዋደዝም የዛ ጊዜ ርኩስ መንፈስ ይባላሉ ማለት ነው። አክቹዋሊቲ ሲኖራቸው ግን ስቲል ርኩስ መንፈስ ናቸው። ግን ኢቭል ዲያብሎስ ይባላሉ። ግን ሰው ናቸው። ጎረቤት የሚባሉ ጎረቤቴ፣ ጓደኛዬ፣ ክላስሜቴ በሆኑ በጎረቤቶቻቸው ተጀምረው ጸንተው ያሉ ለመግደል ጸንተው ያሉ እንደዛ ነው። በቃ ርኩስ መንፈስ ይባላል። ከሞቱ በኋላ ርኩስ መንፈስ ብቻ ይባላሉ። እነዚህ እንትን ብቻ አይደለም፣ ርኩስ መንፈስም ናቸው ሲባል በመንፈስም የሚመጡ ናቸው ማለት ነው።